ዓለምሽ ዛሬ ነው ዛሬ የተባለ ነው። ድንቅ ድግስ ነበር። ተበላ ተጠጣ። የማማ ልጣይሽ ጠጅ ነበር። በዛው ማስታወቂያ ሰራውላቸው። ሚደንቅ ሸጋ የሆነ ድግስ ነበር። የድራችን ዳኛ ሻምበል አራተኛ ልጅ ነው የተዳረችው። ግን ምን ዋጋ አለው? ድግሱ እኛ ሰፈር፣ ደጋሹ የድራችን ዳኛ ሻምበል፣ ታዳሚው ደግሞ የኛ ሰፈር ሆኖ ደስታችንን ብሽሽቅ አበዙበት። ሰው ሁሉ እያጉረመረመ ነው። በእኛ ገንዘብ ነው ደግሶ የሚያበላን ይሁን ይላል። አንዷ ደግሞ የሻምበል ሚስት በጎኗ ስታልፍ ጠብቃ ዘይት እንደሆነ በእጃችሁ ነው ምን ነው አሳነሳችሁ ትላለች። የሻምበል ሚስት የሸማቾች ሊቀመንበር ነች። ልክ የሻምበልን ማለፍ የተመለከተው አንዱ ደግሞ ብድግ ብሎ ጎበዝ ስኳር ተገኘ ብሎ ጠጁ ላይ እንዲመሞጀር ምን ይሉታል? እኛ የትኛው ስኳራችንን እናስተካክል ይላል። በሽሽቅ በዛ ደስታችን ላይ ግን ቢሆንም ማለፊያ ነው። እኔ ደስታዋ ደስታዬ ነው። ደስ ብሎኛል የሻምበል ልጅ በመዳሯ። የኛ ሰፈር ሰው ብሽሽቁን ይወዳል ክብረ በዓልና ሰርግ እየጠበቀ። ድግሱ ማለፊያ ነበር። ከድግስ ስንወጣ የማማ ልጣይሽ ልጅ መንፈስ አገኘኝ። እንዲሽክ ያረጉኝ ማማ ልጣይሽ ናቸው። የሟች ባላቸውን ልብስ ብድግ አድርገው ሰጡኝ። ከሌባው ልጃቸው መንፈስ የተረፈው ነው። መንፈስን አወቃችሁት? መንፈስ ባለፈው በአንበሳ አውቶቡስ እየሄደ ወንበር ላይ ቁጭ ብሎ አንድ አዛውንት ይመጣሉ። በፍጥነት ብድግ ብሎ ጋሼ እዚህ ጋር ይቀመጡ አላቸው። ሽማግሌው አዛ አይደሉም። ምን ነው ቆሜ አልመቻልኩ? ቆሜ አልመቻልኩ አሉታ 3 ነው። ልኩን ነገሩት። 2 አሉታ እኩይ ነው። 3ኛው አሉታ ግብረ አበሮች እንዴት ይመኑት? መንፈስሻ ከድግሱ ስንወጣ ጠበቀና ደስታ አያርን እድል ከሌለ በራስ መኪና ረዳት ትሆናለህ፣ ሞኝ ከሆንክ ደግሞ ከፍለህ ትሳፈራለህ አለኝ። ነገሩና ጨዋታው ወደዚህ ነው። የኛ ሰፈር ሰው አለመስረቁ ሞኝነቱ፣ የድራችን ዳኛ ሻምበል መስረቁ ብልጠቱ ነው። ህሊናዬን ሸጬ ብልጥ ከመሆን ሞኝነቴ ይሻለኛል። ለዚህ ነው አዝማሪው ባንጃው ብጨርሰው ኖሮ ቅኔውን ተምሬ ከዘረፉት እኩል ሆን ነበር ዛሬ ያለው። መንፈስ ቀላል ሰው አይደለም። ሚሰርቀው ቢያጣ አጠገብ ቁጭ ብሎ ሐሳብን ሁሉ ይሰርቀዋል። ከዛ በኋላ ልትል ያልከውን ይልብህና ውይ ልለው ስል ትላለህ። ማለፊያ ድግስ ነበረ ዛሬ። ተበላ ተጠጣ። ከበላን ከጠጣን ከተጨፈርን በኋላ የዝግጅቱ አስተባባሪ ኮሚቴ ንግግር ከማድረጉ በፊት ሻምበል ንግግር አደረገ። የመንፈስ ሞኝነትና ብልጠት አይደለም የሚገርመው። የድሩ ዳኛ ሻምበል ይህን ድግስ የደገሰው የልጁን ደስታ ለማየት ሳይሆን የጎደፈ ማንነቱና የጠፋ ስሙን ለማጥራት እንደ ቀብድ መሆኑ ነው። ለቀጣዩ የድር ዳኛ ምርጫ ቀብድ ማማ ልጣይሽ ልቤን ነገሩኛ። ይኸውልህ ሻምበል አንተ ዝም ብለህ ነው የምትለፋው። ከዚህ በኋላ የዚህ ሰፈር ሰው ሙዚቃ ሆነ ብትመጣ እንኳን ምርጫ ላይ ድምፁን አይሰጥም። የልብ አውቃ እኮ ናቸው ማማ ልጣይሽ። እንዴት የልጁን ድግስ እንደ ምርጫ ቅስቀሳ ይጠቀምበታል? የዝግጅት አስተባባሪ ኮሚቴ ተብየው በድምጽ ማጉያ ስለ አንዳንድ ጉዳዮች ብሎ ስለ ድግሱ ማስተባበሩን ገለጸ። የዚህ ሰፈር ከፍተኛ ችግር ድምጽ ማጉያ ነው። ሰፊው ህዝብ ድምጽ ማጉያ ሲይዝ የሚያወራው ይጠፋበታል። የሰፊው ህዝብ ተወካዮች ማይክ ሲይዙ የሚያወሩትን አያውቁም።
ለአቋም መለኪያ ብለህ በተጫወትከው የወዳጅነት ጨዋታ ላይ ወዳጅነት እንደመጣል ከፍተኛ ነጥብ ግሽበት ነው። በዚህ ምክንያት ይሁን በጠጅ ምክንያት አላቅም ድንኳን ውስጥ የነበረው ሰው ሁሉ ያስተባባሪውን ንግግር አልሰማም። ነገር ግን ንግግሩ እንዳለቀ ከፍተኛ የሆነ ጭብጨባ በድንኳን ውስጥ ተሰማ። ይህን ጊዜ ለአዝማሪው ባንጃው ግጥም ሰጠው። እያጨበጨብን ገና ሳይናገር ጠገብን እያልን ገና ሳይጋገር አጨብጭቡ ሲሉን እያጨበጨብን ነጋላቸው አሉን እኛ ጨልሞብን። ማለፊያ ድግስ ነበር። ዓለሙ እንዲሆን ነው ፍላጎቴ። ምክንያቱም 10 መፋታት መታሰሩ ለድርጅትም ለትዳርም ጥሩ አይደለም። ምክንያቱም እንደነበረው በንጹህ ልብ አይቀጥልማ። አንድ ሴትዮ 5ኛ ባሏን ልታገባ ጉድ ጉድ ስትል የሰፈር ሰው መልእክት ላከባት። የመጀመሪያ ባል የእናት ልጅ ማለት ነው። ሁለተኛ ባል ግን ደግ ጎረቤት ነው። ሶስተኛ ባልማ የሚባላ ልጅ ነው። አራተኛው ግን እንኳን እህሏ እንቅልፍ ይገምታል አሏት። 5ኛውን ተወጪው ነው እንግዲህ። ዝርዝሩን ለንፋስ አንኳሩን ለልብ ካልሰጠ መንገድም ጉዞም የተቃና አይሆንም። ለዚህ ነው እኔ ከድግሱ ላይ ደስታዋን ብቻ አይቼ የመጣሁት። እነሱማ ግራና ቀኝ ሆነው ብሽሽቃቸውን ነው የሚያደርጉት። የዛሬ ክብረ በዓልና ሰርግ በሁለት ወገኖች መካከል የሚታይ ግጥሚያ ነው የሚመስል። ይሄንን በምሳሌ እናስደግፈው። የዝንጀሮ ፉንጋ ወንድና የዝንጀሮ ቆንጆ ሴት ይጋባሉ። እንደ ዛሬው ማለፊያ ድግስ ነበረ። ተበላ ተጠጣ። በመጨረሻም የወንድ ወገን ሙሽሪትን ይዞ ሊወጣ ሲል የሴት ወገን ሙዚቃ ማውጣት ጀመሩ። የኛ ልጅ ጨራት በላም ጨራት በላም ጨራት በላም ጨራት በላም ማለት ጀመሩ። የወንድ ወገን ሙሽሪትን አቅፈው እየሄዱ ልናይ ኋላ ይታይ የሌለን ማንነትና ግብር ሲያላብሱ ሰርተ አለመብላትን ሲያሞጋግሱልን ጎበዝ ዝንጀሮ ጭሮ እንጂ አርሶ አይበላ። በዛሬውም ድግስ ላይ የተመለከትኩት ነገር ቢኖር ይሄ ነው። እንበለውና ጉልበቱን እያንፏቀቀው ይውጣው ዳገቱን አለ አንዱ። እንዴት ብንከፋ ነው ጉልበቱን መምታታችን ሳያንስ ዳገት እንዲወጣ ይፈረድንበት። ደሞ አንዷ ብድግ ትላለች ከሴት ወገን የፈሪ ወዳጅ ታስታውቃለች። አፋፍራ ሆና በለው ትላለች። እስከ መቼ ድረስ ነው ለራስ ምሽግና መደበቂያ በጅቶ ምስኪኑን ሰው የሚያጫርሱት? ሁሉ ጊዜም በጥጋበኛ አህዮች እርግጫ የሚጎዳው ምስኪኑ ሳር ብቻ ነው። ደግሞ የወንድ ወገን ብድግ ይልልሃል። እንኳን እናቱ የወለደችው አማቱ ኮራች የተጋባችው ይላል። ሁሉም ለራሷ ግጥምና ዜማዋን እያደመቀች መስፈን ጀምራለች። እንደ ልጅነቱ ድንጋይ የወረወሩ ዘመዶቹና ቤተሰቦቹ ቤት መደበቅ ለምዷል። ብድግ ብሎ የሚረጋ ዘይት የሰጡኝ በብሔሬ ምክንያት ነው። አንዷ ደግሞ ብድግ ብላ በያዝኩት አቋምና ስያሜ ነው የሚሰማ ስኳር ያልሰጡኝ ብላ ትለፈልፋለች። እባካችሁ ክብረ በዓልና ሰርጎቻችን የልጆቻችንን ደስታ እንይበት። ብሽሽቃችሁን ተውት። ብሽሽቃቸው እኮ ደርቷል። ምን አይነት ስልጣኔ ነው ደግሶ መበሻሸቅ? እንቁራሪቶችና አይጦች በጋራ ጽዋ ማህበር እንፍጠር ብለው ተደራጁ። ተረኞች እንቁራሪቶች የሆኑና ጽዋውን ያዘጋጃሉ። በኩሪያቸው እርጥብ ለምለም ሳር አድርገው እንደ ዛሬው ድግስ ከጠጁም ከጥሬውም ከጥራጥሬውም ያዘጋጃሉ።
አይጦች ድግሱ ቦታ እንደደረሱ በድግሱ ይደነቁና ዘለው ቄጤማው ላይ ያርፋሉ። ይሄኔ ነው ሳሩን እንጂ ኩሬውን አላዩትም። አይጦቹ ነፍስ ግቢ ነፍስ ውጪ ብቅ ጥልቅ ሲሉ እንቁራሪቶች አዩ። አቤት አቤት! ምን ጊዜ ጠጥተው ምን ጊዜ ሰከሩ። ምን ጊዜ ጠጥተው ምን ጊዜ ሰከሩ አሉ። እስከ ዛሬ መከራችንን ደማቅ ቀለም እየቀባ ደስታ ነው ብለን አሽካክተናል። እስከ ዛሬ ሐዘናችንን ጥሩ ዜማ ሰጥተው ሙዚቃ መስሎ እንደንሰናል። ቆልማማ ምክንያትህን ተው፣ ጉዳዩ ብቻ ይበቃናል። ትርጉም እየተዛባ ተቸግረናል። አንድ አስተርጓሚ ተብዬ ሀበሾች በተሰበሰቡበት አዳራሽ ውስጥ ቁጭ ብሏል። አስተርጓሚ ነው። ፈረንጁ ከመድረኩ ላይ ዘለግ ያለ ንግግር ያደርጋል። በመጨረሻም አስተርጓሚው ለተሰበሰቡት ሰዎች ሲያስተረጉም ሳቁ፣ ቀልድ ነው አላቸው። በጣም ደስ የሚለው የአዳራሹም ሰው እንደዚህ ነው የሳቀው። እኔ ደስታ አስመላሽ ከሁሉም ጋር እንተዋወቃለን። የኔ አይደለም ብለህ የደበከውን ግፍ ፍራሽን ላድስ ቤት ስመጣ አልጋ ስራ አገኘዋለሁ። የኔ አይደለም ብለህ የደበከውን ኃጢአት በላብ መልክ ፍራሽ ጨርቅ ላይ ተስሎ አነበዋለሁ። የክፋትን ግብደት በላመ ፍራሽ እመዝነዋለሁ። ምክንያቱም የሥራዬ ባህሪ ነው። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ። ማለፊያ ድግስ ነበር። ዓለምሽ ዛሬ ነው እየተባለ ነው። ዓለሟ እንዲሆን ነው እኔ የምፈልገው እንጂ እንደ አዲስ ተጋቢዎቹ እንዲሆኑ አልፈልግም። አዲስ ተጋቢዎቹ ለወደፊት ህይወታቸው እቅድ ያወጣሉ። ባል ጥሩ ቁብ እንገባና በሚደርሰን ቁብ እዚህ ጋር 2 ግልገል እናስራለን፣ እዚህ ጋር 1 ከብት እናስራለን፣ እዚህ ጋር 1 አህያ እናስራለን። ሚስት ብድግ አለችና እዚህ ቤት ውስጥ ማን ያለው ከብት የሚባል አይታሰርም ማለት ነው። ባል እንዴት ነው ማይታሰረው እየተባሉ አንድ ሁለት ሲባባሉ ባል ሆየ ከዘራውን ያነሳና አናቷን ሚስት ዛው ጸጥ ትላለች። የኛም ነገር እንደዚህ ነው። ምንም ባልጨበጥነው ነገር ነው እየተከራከርን ድንጋይ የምንወራወር። ለዚህ ነው አዝማሪው ባንጃው ዝቅ እያደሩ ማነስ ሌት ያነጠፉትን ቀን መልሶ መልበስ ያ ከኛ ሰፈር ሰው ጋር አንሸዋወድም፣ በደንብ እንተዋወቃለን። ጅብ ምን አላሉ አህያን አደራ ቢባል ትጠፋብኛለች። እኔ የምለው እንዴት ሆነ ግን ንብረቱ አይደለም ቃሉ የሰጠናችሁ አይደለም የገባችሁልን ቃል እንደ ጅቡ ሆነ ጠፋ። ሳታስበው አምልጦ የተናገርከው ነገር አስጨነቀህ አይደል? ጭንቅ አለ። ገና ይጠባል። ቃል የሚያስጠብቅ ሚኒስቴር የለም እንዴ? እዚህ ሰፈር ባከበቡትና ባሰፈሩት ክልል ውስጥ እርምጃ መውሰድ እንጂ መራመድ አይችሉም። ወሽመጥ መቁረጥ እንጂ ወሽመጥ ማስገባት አይችሉም።
ለዚህ ነው ማማ ልጣይሽ የነፍሴን ነው የሚናገሩልኝ የምለው። እስቲ ታያችሁ የልጅ ሰርግ ላይ የምርጫ ቅስቀሳ ማድረግ ምን ይሉታል? እኔ ግን ዓለሟ እንዲሆን ነው የምፈልገው። እንኳንም ዓለሟ ሆነ። እንደ አዲስ ተጋቢዎቹ እየተፋቱ እየተሳሰሩ ነው ሰፈሩን ያስጨነቁት። ለዚህ ደግሞ የእያንዳንዷን ጓዳ አውቀዋለሁ። አንድ ኮማሪት የምትባል ሴት ሰፈሩ ውስጥ ፍራሹን ላድስላት ሄድኩኝ። ልክ ፍራሹን መግረፍ ስጀምር እሰይ ጎሽ እንደዚህ ነው አዎ ትላለች። ዞር ብዬ ሳያት ታቆማለች። ድጋሚ መግረፌን ስቀጥል እሰይ እንደዚህ ነው አዎ ጎሽ ትላለች። በኋላ ሚስጥሩን ለካ ሳጠና እዚህ ፍራሽ ላይ ባለቤቷ ሰራተኛዋን አማግጧል። በእኛ ገንዘብም ቢሆን ማለፊያ የሆነ ድግስ ነው። እኔ የዚህን ሰፈር ነገር ማልወደው ክብረ በዓል እየጠበቁ መበሻሸቁን ነው። ግራና ቀኝ ሆኖ ጦር መወራወሩን አልወደው። ለዚህ ደግሞ ትልቁ መፍትሄው ፍራሽን ማሳደስ ነው። ሁሉ ጊዜ እንደምነግር የተኛበት ሳር ፍራሽ ጀርባ ላይ ሳይበቅል ፍራሽን ቀይር። የተንተራስከው ትራስ ማሰቢያ ነኝ ሳይል ትራስን አውጣና ጣል። በአልጋ ዙሪያ የፈላው ተባይ ቤትን ሳያስለቅቅ አልጋን አጽዳ። ከዛ እንደ ሁል ጊዜው ጠጅን ከፍ አርገ ለአዝማሪው ባንጃው ግጥሙን ስጠው። ታደሰ አንተ ፍራሽ አድስ፣ በወገፋ ሐሳብ ቅዠት አታግበስብስ። ባዳፋ መዳፍ በእድፋም እጅ እምባህን አታብስ። ከማንነትህ ጽንፍ ከምንነትህ ደጅ ሰው መሆንን አስስ። ሁሌም እንደማንረሳው እንደማንዘነጋው መሪ ቃል በነጻ ሐሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድምቅ።